ጥያቄያችን እግዚአብሔር ይመልስልናል። የኔ ጥያቄ ቀየራና ሁላችን አርቲስት ገሊላ ርዕሶም አርቲስቱን ሁሉ ያስለቀሰ ንግግር እንዲህ ስትል ተናግራ ነበር። ይህ ትዳር ለ11 ዓመታት ትልቅ የሚባል ፈተናን ተፈትኗል። ሁሉም ባለትዳር በሚባል ደረጃ ወደ ትዳር ከገባ በኋላ ባሉት ጥቂት ዓመታት ማለትም 2 ወይም 3 ዓመታት ውስጥ ልጅ ይጠበቅበታል። ታዲያ ይህ ትዳር 11 ዓመታትን ያለ ልጅ ታግሶ ቆይቷል። አርቲስት ገሊላ ርዕሶን ከህዝቡ ጋር ካስተዋወቃት ስራዎቿ መካከል ታዲያ በተለይ ደግሞ የቤቶች ተከታታይ ድራማ ማፊ በሚል ስሟ ሁላችንም በደንብ የምናውቃትና ሳምንት ጠብቀን የምናየው ተከታታይ ኮሜዲ አዘል ሴትኮም ነበር። ይህ ድራማ ታዲያ እስካሁን ድረስ የቀጠለ ነው። ታዲያ ገሊላ ርዕሶን በዚህ ላይ ማፊ የምትለውን ገጸ ባህሪ በመጫወት ረጅሙን ጊዜ አሳልፋለች። ከአርቲስት ነጻነት ወርቅነህ ጋርም ተጣምረው የሚሰሯቸው ፊልሞች በጣም የሚወደድላቸው ናቸው። ሁለቱ ሲጣመሩ አብረው ያደጉ እስከሚመስለን ድረስ ደስ የሚል ትወናን ያሳዩናል። አርቲስቷ የኮሜዲ አዘል ፊልሞቿ ላይም ብቻም ሳይሆን ሌሎች ተከታታይ ድራማዎችና አንዳንድ ፊልሞች ላይም ተሳትፋለች። ታዲያ ገሊላ ከሰሞኑ መውለዷን ሰምተን የእንኳን ደስ ያለሽ መልእክታችንንም አድርሰንላት ነበር። ከዛ ባለፈ ታዲያ ዛሬ ላይ ወዳጅ ዘመዶቿን ሁሉ ሰብስባ ልጇን ክርስትና እያስነሳች ነበር። ታዲያ ይህ ሁሉ የተመለከቱ ሁሉም ሰዎች በደስታ እንባ እያነቡ ነበር። ለምን አርቲስቱ ሁሉ በእንባ ታጀበ የሚለውን በምናይበት ጊዜ ታዲያ አርቲስቷ ለዘመናት ስትጠብቅ የነበረው ልጅ ማግኘቷን በተመለከተ ነበር። ሁል ጊዜ አጠገባችሁ ያለ ሰው በልጅ ሲባረክ የእነሱን እያያችሁ ለምን አትወልጅም የሚለውን ደግሞ የጓደኛና የቤተሰብ ጫና መቋቋም ከባድ ነገር ነው። ታዲያ ገሊላ በንግግሯ ሁሉንም ሰው አስለቅሳለች። በተለይ ደግሞ የባሏን ቤተሰቦች በዚህ ልክ ስታመሰግን ለተመለከታት በጣም ያስቀናል። ምክንያቱም ልጅ ባለመውለድ ውስጥ ብዙ ጊዜ ፈተና የሚሆኑብን የባል ቤተሰቦች መሆናቸው ግልጽ ነው። ልጃቸው ምንም ሆነ ምንም አንቺ እንዴት አልወለድሽም በማለት ትዳሩ ላይ ለልጅ ማጣት ምክንያት ሁልጊዜ ተወቃሿ ሴት ናት። ታዲያ በዚህ ጊዜ የእሱ ቤተሰቦች በዚህ ልክ ሰፖርቲቭ ሆነው እያገዟት መክረሙን በዚህ ያሳውቃናለች። ሁሉም በፕሮግራሙ ላይ የተጋበዙ አርቲስቶች በእንባ ታጅበው ለሷ ጸሎት ሲያደርጉ መክረማቸው የሚያስታውቅ ነው። አንዳንድ ጊዜ ታዲያ በህይወታችን ከባድ የሆነ ፈተናዎች እንኳ ሲገጥሙን በዚህ ልክ አልፈን ሰውም በዚህ ልክ ወዶ ለኛ ተጨንቆ በዚህ ልክ በእንባ ታጅቦ ለኛ ጸሎት ማድረግ መጀመሩን ስናይ በጣም ደስ ይላል። ምን ያክል መልካም ሴት ብትሆን ነው። አንዳንዴ የዘራነውን ነው የምናጭደው። ለሁሉም መልካም በመሆኗና በደስታቸው እየተደሰተች የእሷን ደስታ ጊዜ እየጠበቀች የከረመች መሆኗ ያስታውቃል። ዛሬ ላይ በሀዘናችን ጊዜ ሩጦ የሚመጣው ወዳጃችን በደስታችን ጊዜ ካጠገባችን በምናጣበት በዚህ ጊዜ ደስታ ከሀዘን በላይ የሚያስፈራበት ዘመን ላይ ደርሰናል። ታዲያ አሁን ላይ ያሉ ጓደኞቻችን በደስታቸው ተደስተን የእኛን ደስታ እስከሚመጣ እንደ መጠበቅ ትልቅ ብልሃት የለም። ሁል ጊዜም ቢሆን በሰው ደስታ የሚደሰት ሰው አንድ ቀን ለሱም ያ ተራ እንደሚደርሰው እርግጠኞች ነን። በሰው ደስታ መደሰት መልካም ነገር ነው። እንዴት ለሱ ተሳካለት እያለን ከምናዘን አጠገባችን ያለው ሰው በብዙ ነገር ሲባረክ ማመስገንን መልመድ ከባድ ነገር አይደለም። ታዲያ ገሊላ የደረሰላት ነገር ድሮ በጓደኞቿ የተደሰተችበት እንኳን ለዚህ ያበቃችሁ ማለቷ ያስታውቃል። ምክንያቱም በደስታዋ ጊዜ ይህ ሁሉ ሰው በደስታና በእንባ ታጅቦ ፕሮግራሟን ማድመቃቸውንና የእንኳን ደስ አለሽ መልእክትን ሲያዘንቡላት ባየን ጊዜ ከዚህ በፊት ያደረገችውን መልካም ነገር ማሰብ አያቅትም። ታዲያ እናንተ ተመልካቾቻችን በኮመንት ስር እየገባችሁ እንኳን ማርያም ማረችሽ እያላችሁ መልካም ምኞታችሁን ገለጹላት። ሁልጊዜም በልጅ አትፈተኑ። ልጅን ሁላችሁም ጣሙን ቅመሱት። ለህይወት ጣዕምና ቅመም የሚሰጠው ሁልጊዜም ቢሆን ልጅ መሆኑን ሁላችንም እናውቃለን። በተለይ ደግሞ በትዳር ለሚኖሩ ሰዎች ልጅ ወደ ህይወታቸው ሲገባ ያላሰቡት በረከት በብዙ መንገድ እንደሚከፈትም እንደዛው። ብዙ ትዳሮች በልጅ ምክንያት ይፈተናሉ፣ እስከ መፈታትም ይደርሳሉ። ታዲያ በዚህ ሁሉ መንገድ ውስጥ ልጅን የሚሰጥ ፈጣሪ መሆኑን አውቆ በትዕግስት የሚጠብቁ ጥቂቶች ብቻ ናቸው። ሰው በብዙ መንገድ ልጅ ላይወልድ ይችላል። በብዛት ደግሞ በተፈጥሯዊ መንገድ የማይወልዱ ብዙዎች ናቸው። ታዲያ በህይወት እያለን ለልጅ ማቀፍ ያበቃንን ፈጣሪ ደግሞ ማመስገን ትልቅ ነገር ነው። ገሊላም ያደረገችው ይህንኑ ነው። ህዝቡን ሰብስባ ፈጣሪ ያደረገላትን ነገርና በአቅራቢያዋ ያሉ ሰዎችን ማመስገን ቀጥላለች።
አምላክ ደግ ነው። ዛሬ ላይ እኔን እንኳን ማርያም ማረሽ ለመባል ያበቃኝ የልጅ እናት ለመባልም ያበቃኝ እናት ልሆን ብዙ ጊዜ የጓጓሁለት ቀኑ ደርሶ 11 ዓመታትን ሁሉ ጠብቄ እናት ለመባል ያበቃኝ አምላክ ፈጣሪ ክብሩን ሁሉ ይውሰድ ትለናለች። በመቀጠልም ደግሞ አልወለድሽም ብላችሁ ፊታችሁን ያላጠቆራችሁብኝ የባሌ ቤተሰቦች ሁልጊዜ አይዞሽ ወደፊት የልጅ እናት ትሆኛለሽ በርቺ እያላችሁ በብዙ ሕክምናዎች ውስጥ ሳልፍ ከጎኔ ለነበራችሁ ሁሉ በጣም አመሰግናችኋለሁ ብላ የባሏን ቤተሰቦች አመስግናለች። ባለቤቷን ደግሞ በሰው ሀገር ስንከራተት ከጎኔ ሆነ ደሜን ሁሉ ጠርገ ሳትጸየፈኝ አይዞሽ እያልክ የሕክምና ሙሉ ነገሩን በሚያልፍበት በዛን ጊዜ ከጎኔ ስለነበርክ ስላበረታኸኝ አመሰግንሃለሁ ብለዋለች። በዛ ላይ ደግሞ ጓደኞቼ በአቅራቢያ ያላችሁ ዘመዶቼ ሁሉ ለኔ መሳካት ከልባችሁ ለተመኛችሁና እስካሁንም ድረስ ለጠበቃችሁኝ እዚህ ፕሮግራም ላይ ለተጋበዛችሁልኝ አክብራችሁ ለመጣችሁ ሁሉ ምስጋና ከልብ ነው ስትልም አመስግናቸዋለች። ታዲያ ገሊላ በንግግሯ ሁሉ እንባ ሲቀድማትና ሲተናነቃት ተመልክተናል። ሁሉም ነገር አልፎ ዛሬ ላይ ልጅ ለማቀፍ ያበቃኝን ፈጣሪ በእናንተ ፊት ቆሜ ለማመስገን ስለበቃው በጣም ደስተኛ ነኝ። ሁሉም ሰው አብሯት ሲያለቅስና ሲያነባ ውሎ አድሯል። ታዲያ ይህ ሁሉ የሆነው ገሊላ የተደረገላት ነገር ከአይምሮ በላይ በመሆኑና ሁሉም በልጅ ጥበቃ ውስጥ ያለፉ ከዚህ በፊትም ጠብቀው ያገኙ አሁንም እየጠበቁ ላሉ ብዙ ባለትዳሮች ትምህርት ይሆናል በሚል ነው። ታዲያ ዛሬ ላይ እኛም እንደ ተመልካች በልጅ ጥበቃ ውስጥ ላላችሁ ገሊላን የሰማ አምላክ ሁላችሁንም ይስማችሁ እያለን በልጅ የመጣን ፈተና እግዚአብሔር አምላክ እንዲመልስላችሁ ተመኝተንላችኋል። ሁሉም ትዳር ላይ ልጅ ኖሮ በበረከት ተባርካችሁ ቤታችሁ ሙሉ ሆኖና ደምቆ ዳግም ሕይወታችሁ የሚያለመልምበት ለመፍታት ጫፍ የደረሰን ትዳር በልጅ ምክንያት ሲመለስና ሲያብብ ተመልክተናልና ሁላችሁም ቤት ይህ ነገር እንዲገባ ተመኝተናል። እኛ ለዛሬ ይሄንን ብለናል። የተሰማችሁን ነገር በኮሜንት ስር እንድታስቀምጡልን በአክብሮት ጋብዘናችኋል። ሰላም ቆዩን። Ya ya zola